ግርማ ዶሜሶ ፈተና ክፍል 2 ሌላው ደግሞ ባጋጣሚ እንኳን እግሯን አንድ ነገር ያነቀፋት እንደሆነ እቃ የወደቀባትና የሆነ ድንጋጤ የተሰማት እንደሆነ በቁልምጫ ወንጌል ድረስልኝ ስትል መስማት ከወላጆቿ ከስጋ ዘመዶቿና አብሮ አደግ ጓደኞቿ እንዲሁም ከኔና እሷ ፎቶግራፎች ይልቅ የወንጌልን ፎቶዎች በመኝታ የራስጌና ግርጌ በሳሎን ቤትና የማድ ቤት ማቀዝቀዣ ላይ ዘውትር ማየት አእምሮን የሚያደማና ህሊናን የሚያቆሽሽ ትዕይንት ነበር። እስቲ አትታዘቡኝና በሷ ልብና አእምሮ ውስጥ ይህ ወንጌል ምን አይሆን? እኔስ ምን ነበርኩ? በአጋጣሚ ደስ የማይል ታሪክና ዜና ለሚሰሙትም ሆነ ሮሮዬን ለሚያነቡት ሁሉ ለማለት የምፈልገው ነገር ቢኖር እንዲህ ያለውን ልህ ጭሮ ለከፋ ወንጀል የሚገፋፋው አደናጋሪና አጠያቂ ክፉ ፈተና በገዛ ቤቴ ስለገጠመኝ እንኳን መሸከምና መታገስ ቀርቶ ለመስማትም ሆነ ለማውራት የማይቻለውን ስቃይ ጦርነት እየተፈራረቀብኝ በእግዚአብሔር ጸጋ እስካሁን ድረስ በሕይወት መኖሬ እኔን ራሴን ሲገርመኝና ሲደንቀኝ የሚኖር የጌታ ጥበቃና ውለታ ነው። እግዚአብሔር አምላክ የማይቻለውን አስችሎ ከክፉ ሁሉ ጠብቆ ነፍሴን ስላኖራት ክብር ምስጋና ይሁንለት እላለሁ። የተወደደች እግዚአብሔርን የምታውቅና የምትፈራ በቃሉም የምትመራ ለፈጣሪ ለባሏ ለህሊናዋ ለኑሮዋ ታማኝ ሆነች መልካም ሴት አግኝቶ አእምሮ ካልተቃወሰ በስተቀር ማን በዋዛ ሚስቱን ይጥላል? ያልታደልኩትን እኔን ካልሆነ በቀር እንዲህ አይነቱ እንብድና ሀፍረት የሌለው ጥቃት በማን ላይ ደርሶ ያውቃል? ከመሆኑ በፊት ምንም እንኳን በወቅቱ የገባውበት አጣብቂኝ ለማውራትም እንኳን የሚቀፍ ውስብስብ ቆሻሻና ጸያፍ ከመሆኑ የተነሳ ሊታገሱት የማይቻል ቢሆንም ለብዙ ዘመን ተመኝቼና በትዕግስት ብቅ ያገኘሁት ብዙ ዋጋ የከፈልኩበት ትዳሬ ስለሆነ ሙሉ ለሙሉ ከመበላሸቱ በፊት እስቲ ይሁን ብዬ ይቅር ለእግዚአብሔር በማለት ሁሉን ረስቼ የማይቻለውን ችዬ የማይረሳውን ረስቼ ነገን ብቻ ተስፋ በማድረግና እንደገና ጠጋግኜ ለማዳን የሞከርኩት ትዳሬ አፈር ድሜ በልቷል። ወዲያውንም ሳላድር ባንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ በእኔ ሰበብ የእግዚአብሔር ቤት መጠቋቋሚያና መሳለቂያ ነው። ሌሎች ቅዱሳንና እውነተኛ ታማኝ የሆኑ አገልጋዮችና መሪዎችም በመጥፎ ምሳሌ አብሮ ከሚነሳ ከሚጠፋ አገልግሎታቸው ከሚተች ራእያቸው ዓላማቸውና ትጋታቸው ዋጋ እንዳያጣ ሰይጣን ከሚደሰት ሁላችንም የዓለም አጀንዳ ከመነው እግዚአብሔርንና መንፈሱን ከማሳዘን በተለይም በእምነታቸው ያልበረቱ አዳዲስ አማኞች ግራ እንዳይጋቡ
እኔው ደጋግሜ ልጎዳና የሚቻል ከሆነ እስቲ እንደገና ትዳሩን ወደ ነበረበት መልሰው በማለት ያሰብኩት ቀናነት ዋጋና ትኩረት ተነፈከው። ይሁሉ ሆኖ እሱ ይህንን ለፈጸመበት ጥፋትና አስነዋሪ ተግባር እስካሁን አልተገሰጸም፣ አልተወቀሰም፣ አልተከሰሰም፣ ይቅርታም አልጠየቀም። ነገር ግን የከበረውን ትዳሬን አፍርሶ እሱ ግን ዛሬም እያሾፈ በሰላም ይኖራል። እንዳውም ይባስ ብሎ ቤተክርስቲያን ይመራል። እግዚአብሔርን ቃልና ፍቃድ አስተምራለሁ፣ የክርስቶስን ዓላማ ያራመድኩ ያስፈጸምኩ ነኝ ይላል። ባለቤት የነበረችው እሷም የራሷን ትዳር ንዳ ዛሬም አብራ በመሆን ስፍራና ጊዜ እየቀያየሩ በየአብያተ ክርስቲያናት ዘንድ የተለመደውን ተራ ግርግር እየፈጠሩ መንፈሳዊ አገልጋይ ለመባል እየጣሩ ናቸው። በሌላ በለመዱት አይነት አኳኋን በተመሳሳይ ሁኔታ የሌሎቹን ሌሎች የእግዚአብሔር ሕዝብ መተራመስ የለበትምና ድርጊቱ ተገላልጦ ማያዳግም ትምህርት ተሰጥቶ ሕዝበ እግዚአብሔር ከመታለልና ተመሳሳይ ሰለባ ከመሆን መዳን አለበት። እነዚህ ፌዘኛ ግለሰቦች አፍራይትና ይሉኝታ የሌላቸው ደንታቢስ ባይሆኑ ነው እንጂ እንኳን በቤተ እግዚአብሔር ውስጥ ካህን የሆነ ሰው ቀርቶ በዓለም ያሉት ካህኖች ዘንድም እንኳን እንዲህ አይነቱን ወንጀል ሲፈጸም ተሰምቶና ታይቶ አይታወቅም። እኔ ተራቃ ንብረት ብቻ አይደለም የሚጠፋብኝ፣ ገንዘብና ጊዜ ብቻ ነበር የሚዋክልብኝ። ትዳሬን የፈረሰው መተኪያ የሌለውና የዚህ ምድር አስፈላጊና እግዚአብሔር ባርኮ ከፈቀደልን እድሎችና መብቶች አንዱና ክቡር የሆነውን ትዳር ነው ያጣሁት። በሌላ አባባል ትዳር ከእግዚአብሔር ቃልና መመሪያ ውጪ ሌላ ፎርሙላ የለውም። ሰው እናት አባቱን ይተዋል፣ ከሚስት ከባል ጋር አንድ ይሆናል እንደሚል አንድ ስጋ፣ አንድ አካል፣ አንድ መንፈስ በመሆን አንድ ዓላማ ይዘው ጥንዶች በፍቅር የሚጣመሩበት ነው ብዬ ነው የማምነው። በዚህ ዓላማ የተጣመሩ ጥንዶች አንዳቸው ከሌላኛው የተለየ ፍላጎትና የተደበቀ ልዩ ሚስጥርና ፍላጎት ሊኖራቸው አይገባም። የኔ ግን እንደዛ ሳይሆን ቀረ። እናም ክቡራን አድማጮች ያልታደለው የኛ ትዳር ግን ገና ሲፈጠር ካጀማመሩ በጨቅላነቱ ባጭር የቀጩት ቢሆንም ትዳሬ ለኔ ሕይወትና የከበረ የአምላኬ ስጦታ ነበር። ትዳር አንዴ ብቻ ነው። ማፍቀርም የሚቻለው አንዲትን ሴት ለዚያውም ከፈቀደ እግዚአብሔር አንድ ጊዜ ብቻ ነው። ደስታም ቢሆን ሁሌ የለም። በየዓመቱ ሰርግ ለማድረግም ማይታሰብ ነው። የሆነ ሆኖ ለአንዲት ደቂቃ ወይም ዕለትም እንኳን ቢሆን ያፈቀርኳትን ሴትና የከበረውን ትዳሬን በቀላሉ በፓስተር ወንጌል አለልኝ ምክንያት አለቻለሁ። ስለዚህ የከበረና የናፈቅኩት የተመኘሁት ጅምር ደስታዬ በእንጭጩ ከመቅጽበት በመቀጨቱ ወደ ሐዘንና ውርደት ተቀይሮ አንገቴን ደፍቻለሁ። እልህኛ ቂመኛና በምሬት የተሞላው ተናዳጆኛለሁ። ነገ ደግሞ ምን እንደምሆንና ምን እንደሚገጥመኝ እርግጠኛ አይደለሁም። እዚህ ላይ አድማጮች የትረካውን መንፈስ ማቋረጥ አለብኝ። ይህንን ከሚከታተሉት ሰዎች መካከል ራሳቸው አቶ ግርማ አንዱ ናቸው።
እንደዚህ አይነቱን ነገር የምናሸንፍበት መንገድ አይደለም። የድርጊቱ ፈጻሚ ፓስተር መሆኑ አለመሆኑም አይደለም። ሁላችንም በህይወት መንገድ ላይ የየራሳችንን በጎና መጥፎ አሻራዎች እያሳረፍን ነው ያለፍነው። ስለዚህ እንደ እውነተኛ የእግዚአብሔር ሰው ሁሉም ነገር ደጉም መጥፎም ከእግዚአብሔር እንደሆነ አስቦ እግዚአብሔር ይክሳል ያለፈውን የሚያስረሳ ጠባሳውን የሚያድን ከስቃይ ውስጥ የሚገርም ደስታን መፍጠር ይችላል እግዚአብሔር። እዚህ ጋር አቶ ግርማ አንገት መድፋት ለኛ ቂመኛ በመሬት ሞላው ተናዳጅ አድርጎኛል ብለዋል። ነገ ደግሞ ምን እንደምሆንና እንደሚገጥመኝ እርግጠኛ አይደለሁም ብለዋል። እኔ በእርግጥ እርግጠኛ ሆኜ ለመናገር አልችልም። ነገር ግን ማምነው ነገር አለ። ለእርሶ ነገ የተሻለ ነገር ነው። የተሻለ ህይወት የተሻለ ትዳር ነው የሚጠብቁት ብዬ ማስበው። ነገር ግን እነዚህ ነገሮች ወደ እርሶ ልብ ወደ እርሶ ሳሎን እንዲገቡ በውስጦ ያለውን ልህ ቂም መሬት አግባብ በሆነ መንገድ ቢቻል በቤተ ክርስቲያኗ ጣልቃ ገብነት በማደራደርና በማስታረቅ አንዱ ሌላውን እንዲክሰው በማድረግ ይሄን ማፈጣጠም ትችላለች። ይህም ባይሆን እንኳን አቶ ግርማ ከልም እንደመክሮት ይሄ ታሪኮች ሲነበብ እኔህንን ሳደርግ ከውስጦት ተለቃልቆ እንደሚወጣና ቀለል እንደሚሉት በማሰብ ነው። ይመኑኝ ነገ ይሁን የዛሬ ዓመት የዛሬ 2 ዓመት ወደ ህይወቱ የምትገባው ልዕልት ናት። ለዛች ልዕልት ቦታ ይንፈጓት። ነገ ነው ጥሩ ቀን፣ ነገ ነው ብሩህ ዓለም። ይህችን ምክር ልስጦት ብዬ ነው ታሪኩን እቀጥላለሁ። ግለሰብ ኑሬን አፍርሶ ህይወቴን አበላሽቶ እንዲህ እንደቀል ያሾፈ ሊኖር ነውን? ካደረሰብኝ ብርቱ ፈተና የተነሳ በህይወት ለመኖር የማያስችል ለከፋ በሽታና ጥልቅ ሐዘን የሚዳርገኝ ችግር ነው የገጠመኝ። አረ ለመሆኑ በትዳርና በርስት ቀልድ አለ? በአይንና በሚስትስ መጫወት ይፈቀዳልን? እንኳን ግፍና በደል በግልጽ በቤቴ ተፈጽሞብኝ ቀርቶ ድርጊቱ ደግሞ ከጥርጣሬ ያለፈ የአደባባይ ጥቃት መሆኑ ይቅርና እንዲሁ በጥርጣሬም እንኳን ቢሆን በሚስቴ የልቅነት ድርጊት የተነሳ የመቅናትም ሆነ የተጣመመውን የማቃናት መብቱ ለኔ የሚገባኝ ህጋዊ ባል አይደለሁምን? እስቲ ፍረዱኝ። አንድ መንፈሳዊ አገልጋይ በአገልግሎት አሳቦ የራሱን ሚስት ቤት አስቀምጦ ዘመዴ ካዝኔ ናት እያለ አንዲት ሌላ ሴት እንደ ኮሮጆ ሸክፎ እንደ ሻንጣ እየጎተተ ከሀገር ከከተማ ወደ ከተማ በየሆቴሉ ሁሉ አስከትሎ ሲጓዝ ትንሽ እንኳን ይሉኝታ ይዘውም ያቺ ሴት ብትሆን የሶሎ ዘማሪ የሙዚቃ መሳሪያ ተጫዋች ወይም በመድረክ ላይ የቋንቋ አስተርጓሚ ወይም ሰባኪ ሳትሆን የራሷን መደበኛ ኑሮ ትታ እንደ ጭን ገረድ በየሀገሩና መንደሩ ተከትላው እየዞረች አብራው በየሆቴሉ አብራው ስታድር ሁለቱስ ህሊና የላቸውም? ሁለቱስ በገዛ ህሊናቸው ባይኮረኮሩ በመንፈስ ቅዱስ ለምን አልተወቀሱም?
አእምሮ ቢደነዝዝ ሊናቸው የማይወቅሳቸው የአዋቂን ምክርና ተግሳጽ የማይሰሙ የሕዝብን ትዝብትና ግልምጫን ከምንም የማይቆጥሩ ቢሆኑ ከናካቴ ሁሉም ይቅርብኝ እንጂ እኔ ግን ትዳሬን በማንም ማስነካት ሚስቴንም ከማንም ጋር መጋራት ስላልፈለኩ ሳልወድ በግድ ከመካከላቸው ወጣሁ። በዚህም በዘመኔ ሁሉ የማይረሳ ሕይወት ጠባሳና ስብራት ትቶልኛል። አንዳንዴ ቁጭ ብዬ እያሰብኩ እየተበሰከሰስኩ ባልጠፋ ሰው ከነዚህ ቅንነት ከጎደላቸው ሰዎች ጋር እኔን ስገጣጠም ምን አደረኩት እግዚአብሔር እላለሁ። ይህ ሁሉ ጉዳት፣ መቁሰል፣ መድማት፣ መፈራገጥ፣ መላላት፣ ለብርቱ ሐዘን መጋለጥ ለማን ይጠቅመው? ማንስ ይከበርበት ይሆን? ደስታዬ እንዲህ ባጭር አጨልሞ የሱ ደስታ ምን ሊሆን? ለማንኛውም የመጨረሻውን ውጤትና ድምዳሜ በእያንዳንዷ ሰኮንድና ደቂቃ ከአምላኬ በትዕግስት እጠብቃለሁ። ዶክተር ፓስተር ወንጌል የበደለኝ በብዙ አቅጣጫ ነው። ለምሳሌ አስቀድመን በጋራ በተስማማነው መግባባት መሰረት በራሱ ቤተክርስቲያን ባለሙያዎች ተቀርጸው የተሰሩትን የሰርጌን ቪዲዮና ከ5000 በላይ የሆኑ ፎቶግራፎችን ኮፒም ሆነ ኦሪጂናል ቅጂዎችን እስከዛሬ ድረስ እንዳላገኝ ከልክሎ በማስቀረቱ እንኳን ለዘመድ አዝማድ ጓደኞችና ጎረቤቶቼ፣ የሥራ ባልደረቦቼ፣ ለአብሮ አደጎቼ ይቅርና እኔ ራሴ ጉዳዩ ባለቤት የሆንኩት የሰርጌን ማስታወሻ የማየትና በታሪክነቱ ለማስቀመጥ ወንጌል ከልክሎኛል። የጋብቻ ወረቀቴንም ማሬጅ ሰርቲፊኬት እስካሁን ድረስ በጉልበቱ አስቀርቶታል። እኔ ብቻ ሳልሆን መልካም ትዳር እንዲገጥመኝ ተመኝተውልኝ ለጋብቻችን መሳካት የጸለዩ የለፉ ወገኖች የረዱንና በብዙ የደከሙልን ሩቅና የተሻለ ደረጃ ላይ እንድንደርስ ከልባቸው ያማጡ ጓደኞችና የሥጋ ዘመዶቼ ሁሉ በደረሰብኝ ሁኔታ አፍረዋል፣ አዝነዋል፣ ተበሳጭተዋል። በቆየው የሀገራችን አባባል ከምርት እንክርዳድ አይጠፋም እንዲሉ ጥቂት ግለሰቦች ካላቸው ተመሳሳይ ስነ ምግባርና ባህሪ የግል ጓደኛነት ውለታና ቀረቤታ የተነሳ ግድፈትና ነብራቸውን ሲያስተባብሉ እርኩሰትንና ቅጥፈትን አድበስብሰው ነፃ ናቸው ለማለት ደፋ ቀና ሲሉ የጥፋተኛውን ወንጀል ሸፋፍረው ነውረኛውን በጉያቸው ወሽቀው በመደበቅ ሐሰትን በሐሰት ሐቅን በሐሰት በመጨፍለቅ እኔን በማግለል ለነገራችን ቅርበት የሌላቸው ንጹሃንን በማታለል እውነትን በማፈን ፍትህን ለማዛባት ትርምስ ፈጥረው ቅዱሳንን ግራ ለማጋባት ሞክረው ነበር። ነገር ግን እኔን የገረመኝና ያናደደኝ በሰው ቁስል እንጨት ስለደበት አይነት አባባል ካልሆነ በቀር የገጠመኝ መከራና ፈተና እጅግ የሚከብደው ውርደትና ሐዘን ጥቃት ሁሉ እነሱን ገጥሟቸው ቢሆን ኖሮ እነሱ በኔ ቦታ ቢሆኑ ኖሮ ያለማጋነን ነፍሳቸውን በዛፍ ላይ የሚያንጠለጥሉ ምናልባት ማምሯቸውን ስተው ጨርቃቸውን ጥለው የሚያብዱ ወይም ደግሞ በንብረትና በሕይወት ላይ ከፍተኛ ጉዳት ሊያደርሱ እንደሚችሉ አልጠራጠርም። ፓስተር ወንጌል ራሱ እኔን የገጠመኝ ጣፈንታ ገጥሞት ቢሆን ኖሮ ምን ይውጣው ነበር? ሁሉም ቢጤዎቹ ከአንድ ጉድጓድ የተቀዱ አንድን ጽዋ በጋራ ያጨለጡ አሳፋሪዎችና ሴልፊሽ ስለሆኑ ታዘብኳቸው። እቺም ቢሆን እንደ ሰው ያለው ነው። እግዚአብሔር ጻድቅና መልካም አምላክ ነውና ምህረት፣ ቸርነት፣ ጥበቃው፣ ፍቅሩ፣ ርኅራኄው የማያልቅበት ወረት የሌለው በመሆኑ ራራልኝና አጽናንቶ የማይቻለውን እንዲቻል ረዳኝና ከክፉ ሁሉ ጠብቆ እስካሁን በሕይወት አኖረኝ እንጂ የተጋረጠብኝ ፈተና ማንም ብርቱ ነኝ ባይ ሊታገሰውና ሊቋቋመው የማይቻለው ከባድ አደጋ ነበር። የራራልኝ እግዚአብሔር ይመስገን። ነገንም በእርሱ ፍቃድ እኖራለሁ። አሜን።
ፓስተር አንተ ብቻ ሳትሆን ሌሎች እግዚአብሔር ሰዎች የጌታ አገልጋዮች መንፈሳዊ መሪዎችና መላው ቅዱሳን ሁሉ እኛ በቦታው አልነበርንም አልሰማንም አላየንምና አንዳች ነገር ከቶ አያገባንም እንዳይሉ ይህንን ደብዳቤና የከዚህ ቀደሞችን ዝርዝር ጉዳዮች የያዙ ኮፒዎችን ሁሉንም በያሉበት አድራሻ በተከታታይ የሚላክላቸው የሚሰራጭ መሆኑን አልሸሽግም ለዚህም ዋና ምክንያቴ ኪሳራዬ ባይካስም ጉዳቴ ስብራቴ ባይጠገንም ቁጭት እልሄ በርዶ ባይፈወስም ትዳሬን እንደሆነ እስከመጨረሻው አጣሁ የፈረሰና ከተመለት የሞተ ነገር ቢሆንም እኔ ተጎድቼ ተዋርጄ በቀጣም ሆነ በተዘዋዋሪ ሌላው ትውልድ ዘላቂ መፍትሄና ማዳገም ትምህርት ያገኝበታል ብዬ በመገመት ነው ከተቻለ የኔን ትዳር ተኮላሽቶ ታሪኬም ተበላሽቶ ከእንግዲህ ግን የምስኪን ወገኖቼን ትዳርና ኑሮ ከሚያበላሹና ከሚያኮላሹ አገልጋይ ተብዬ መንፈሳዊ ዱርዬዎች ለመታደግ ነው ይህንን ጽሑፍ ማቀርበው ፓስተር እጅግ በጣም ማከብረው ትልቅ እግዚአብሔር አገልጋይና መሪ ነህ ፓስተር እንደመሆን መጠን በአካባቢ አንድ እግዚአብሔር ሰው የሚለውና የጉዳይን ዝርዝር ታሪክ በቅርበት የሚያውቅ ካንተ የበለጠ ከእግዚአብሔር በቀር ሌላ ማንም የለም ከመነሻው እስካሁን ያለውን ታሪኬን ከሞላ ጎደል ታውቀዋለህ በተለይም ጉዳቴን ስብራቴን ሐዘኔንና አምባዬን ጥልቅ ቁጭቴን መገመት ከቶ አያቅትም ብዬ አስባለሁ ስለሆነም ከዚህ ቀደም ከአንድም ሁለቴ በእኛ ጉዳይም ባን ስታፈስ ደጋግሜ አይቻለሁ በሌሎች ቅዱሳን ዘንድም ቢሆን የነዚህ ነውረኞች ነውርና ቀልድ ከማንም የተሰወረ አይደለም ያለብንበት ወቅት ከምን ጊዜውም በላይ በርኩሰትና በክፋት ተሞላ ሆኗል ክህደት በመብዛቱ ቅጥፈት ነግሶ ዘመኑ እጅግ ከባድ ሆኖብናል ስለዚህ እውነት ታፍኖ ሐቅ በመታነቁ ምክንያት ፍትህን አስከብሮ ለጽድቅ የሚፈርድ ዳኛ ይቅርና የቅርብ የሆነ ታማኝ ጓደኛ የታጣበት አስደንጋጭ ወቅት ላይ ደርሰናል እኔ ያለ እግዚአብሔር በቀር ሀብት ዘመድ ወገንና ደጋፊ የለኝም በዚህ ቁርጥና ፈታኝ ወሳኝ ወቅት አንተ ግን እንደ አባት የእምነት ሰው የቤተክርስቲያን መሪና የህዝብ አገልጋይ የመፍትሄ ምክርህ እገዛህ አስተያየትና ውሳኔህ ምንድነው በተጨማሪም የተፈጸመብኝ በደል ግፍና ጥቃትን ዘርዝሬ ከላይ በተጠቀስኩት መሰረት ለሚዲያዎችም ጭምር ለማሰራጨት ይወሰንኩ መሆኔን በአክብሮት እየገለጽኩ ከፈጣሪና ከአንዲት ነፍስ በቀር አንዳች ለሌለኝ ለኔ ለብቸኛውና ምስኪኑ ሰው አሁንም እንድትጸልይልኝ ጭምር በጌታ አደራላለሁ በጌታ ወድሃለሁ እጅግም አከብርሃለሁ እግዚአብሔርና ቃሉ ብቻ እውነትና ትክክል ናቸው ከእንግዲህ በዘመኔ ሁሉ ማንንም አላምንም እውነት ብትቀጥል እንጂ ጨርሳት በጥሳ አታውቅም ግርማ ዱሜሶ ኢሜል galgala09@yahoo.com ገለባጭ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት በሙሉ የእግዚአብሔር ቅዱሳን ሁሉ በያሉበት አበሻ ለሆናችሁ የኢትዮጵያ ሚዲያዎችና ድረገጾች በሙሉ ግርማ